ሰላም በ24 ሰዓት ውስጥ የተከሰቱ ዜናዎችን ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ በማድረግ ይከታተሉ። በመጀመሪያ መረጃችን ዳግም ወደ አገረሸው የኢራንና የአሜሪካ ጦርነት እንመለከታለን። እንዲሁም ወደ አገር ውስጥ ስንመለስ ጠቅላይ ሚኒስትሩ ስለ ቀይ ባህር የተናገሩትን ንግግር እንመለከታለን። በደቡባዊ ኢራን አሜሪካ በፈጸመችው ጥቃት ከ30 በላይ ሰላማዊ ሰዎች ተገድለዋል። ባለፉት ጥቂት ቀናት ውስጥ የአሜሪካ መንግስት በደቡብ ኢራን ላይ ባደረሰው ጥቃት ከ30 በላይ ሰላማዊ ሰዎች ተገድለዋል ሲሉ የኢራን መንግስት ቃል አቀባይ ገልጸዋል። ለሟች ቤተሰቦች ሐዘናችንን እየገለጽን የሞቱትን መታሰቢያ እናበረክታለን ሲሉ በኤክስ ላይ በጻፉት መልእክት ተናግረዋል። መንግስት በሙሉ ኃይሉ ከህዝቡ ጎን ይቆማል ሲሉ ተናግረዋል። በተያያዘ የአሜሪካ ጥቃት በደቡብ ምስራቅ 7 የኢራን ወታደሮችን መግደላቸውን የሀገሪቱ ጦር አሳውቀዋል። የኢራን ጦር አሜሪካ ለፈጸመችው ጥቃት የማያዳግም እርምጃ እንደሚወስድ ተናግረዋል። ለዚህ ወንጀል በተገቢው ጊዜ ወሳኝ ምላሽ ይሰጣል ብለዋል። የአሜሪካ ጥቃቶች ከፍተኛ ጉዳት ለማድረስ የታሰቡ በመሆናቸው በእንግዳ ማረፊያ፣ በጠባቂዎችና በማረፊያ ቦታዎች ላይ ኢላማ አድርጓል። ይህንን ተከትሎ የኢራንን ዛቻ በመፍራት የአረብ ሀገሮች ከፍተኛ ጥንቃቄና መግለጫ እያወጡ ይገኛሉ። ወደ ሁለተኛው መረጃችን ስንሄድ ጠቅላዩ በሀገራዊ ምክክር ላይ ያደረጉትን ንግግር እንመለከታለን። ኢትዮጵያ የቀይ ባህር መዳረሻዋን ያጣችው በውስጥ ድክመት እንጂ በጠላቶቿ ብርታት አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው የብሔራዊ ምክክር ጉባኤ መክፈቻ ላይ ባደረጉት ንግግር ኢትዮጵያ ለሺህ ዓመታት በባለቤትነት ያስተዳደራቸውን የቀይ ባህር በር ያጣችው በጠላት ብርታት ሳይሆን በውስጥ ድክመትና በፖለቲካ ሸፍጥ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው ሀገራት አሉ በማለት የኢትዮጵያ ታሪክ ከጉንደት እስከ ካራማራ፣ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጨው፣ ከካራማራ እስከ ባድመ ሲፈተሽ ኢትዮጵያ ስትገነባ የሚያደፍጡና ስትጨቃጨቅ እድሉን በመጠቀም ጣልቃ በመግባት የኢትዮጵያን እድገት አደናቅፈዋል ሲሉ ገልጸዋል። በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ ስለ ቀይ ባህር ጉዳይ በተለይ ሲናገሩ ኢትዮጵያ ለሺህ ዘመናት ያስተዳደራቻቸውን በባለቤትነት የያዘቻቸውን ለራሷም ለአካባቢዋም መጠቀሚያ ያኖረቻቸውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያ መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስለሚኖር አይደለም ብለዋል። ኃይሎችም ሲናገሩ ሁልጊዜም ጥቅማችንን አሳልፈን የምንሰጠው ስንገነባ ያልነበሩ ስንጣላ የሚያንዣቡ አሞሮች ስላሉ ነው ብለዋል። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ማንም አልነበረም። ከተሞቻችን ሲያሸበርቁ እኛ ጋር ማንም አልነበረም። ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅን ከየት መጡ ሳይባል ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል ሲሉ ገልጸዋል። ጠቅላይ ሚኒስትሩ እጅግ የተከበረው የኢትዮጵያ ሕዝብ አንድ ነገር ልብ እንዲል እፈልጋለሁ በማለት ምንም ጉዳይ በውስጥ ቢያከራክር፣ ምንም ጉዳይ በውስጥ ቢያጨቃጭቅ እንዲህ ባለው መድረክ መነጋገር፣ መወያየት፣ መፍታት ስለምንችል ለሌሎች ኃይሎች ጥቃት የኢትዮጵያ መሻትና ብሔራዊ ፍላጎት አሳልፈን የምንሰጥ በታሪክ ውስጥ እንክርዳድ ሆነን የምንታይ ዜጎች ላለመሆን እያንዳንዳችን ጥረት ማድረግ ይኖርብናል
ሲሉ ጥሪ አቅርበዋል። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞራዎች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን፣ የቅርጫውም ባለቤት የምንወስነው እኛ ነን ብለዋል። የተረፈንን የማንፈልገውን ካልሆነ በቀር የትኛውም አሞራ በጉልበት ከየትኛውም ቅርጫ ላይ አንዲት ኪሎ ስጋ መውሰድ አይችልም። ስንፈልግ ስንወድ ለማጋራት ዝግጁ ነን። ከወዲሁ የእኛን ታሪክ በትክክለኛው መንገድ አገላብጣችሁና አውቃችሁ ቀልባችሁን በመመለስ ለጋራ ጥቅም በጋራ እንድንሰራ ጥሪዬን ላቀርብላችሁ እፈልጋለሁ ሲሉ መልእክታቸውን አጠናቀዋል። በመጨረሻም የዓለም ዋንጫን የሚመለከቱ የስፖርት ዜናዎችን አቀርብላችኋለሁ። ማታ በተደረገው እልህ አስጨራሽ ጨዋታ ኢንግላንድን ከአርጀንቲና ያገናኘ ሲሆን ኢንግላንዶች መምራት ቢጀምሩም ነገር ግን አርጀንቲኖች ካምባክ በማድረግ 2-1 በማሸነፍ የሊዮኔል ሜሲ አገሯ በድጋሚ ለሁለተኛ ጊዜ ለፍጻሜ ደርሳለች። ዋንጫውንም ከስፔን ጋር ታደርጋለች። ይህ ዜና ለመጀመሪያ ጊዜ ያቀረብኩ ሲሆን ይህንን ቻናል ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንድትባበሩኝ እነግራችኋለሁ። ሰላም ሁኑልኝ። አመሰግናለሁ እስከዚህ ስለተከታተላችሁ።